የሲኦል ግርግዳ የተደመሰሰበት የሲኦል ግርግዳ የፈረሰበት ነው። እንግዲህ የእግዚአብሔር ቤተሰቦች የጨለመው መጋረጃ የተቀደደበት በእኔና በእናንተ መካከል ወይም በእኛና በእግዚአብሔር መካከል የጥል ግርግዳ ነበረ። የምን ግርግዳ ነበር አልኳችሁ? የጥላቻ ግርግዳ ነበረ። ሕገ እግዚአብሔርን የሰው ልጅ አፍርሶና ጥሶ የጥል ግርግዳ ነበረ። እሱ የፈረሰበት፣ እሱ የተደረመሰበት፣ እሱ የተወገደበት፣ እሱ የተወገደበት ነው እግዚአብሔር ቤተሰቦች። ስለዚህ ብርሃነ ዓለም ቅዱስ ጳውሎስ የጥልን ግርግዳ አፈረሰልን ይላል። እንግዲህ ዛሬ የምናከብረው በዓል የጥል ግርግዳ ተወግዶ የጨለመ መጋረጃ ተወግዶ እግዚአብሔርን በመስቀል ላይ በቀራንዮ ላይ እርቃኑን ተሰቅሎ ያየንበትን በዓል የሰው ልጅ ለ5500 ዘመን ድረስ የጥል ግርግዳ ነበር። በጨለማ ውስጥ ይኖር ነበረ። በጨለማ መጋረጃ ውስጥ ይኖር ነበር። ያ ተወግዶ እግዚአብሔርን ያየንበት በዓል ነው እያከበርን ያለን። እግዚአብሔርን በመስቀል ላይ ያየንበትን በዓል ነው እያከበርን ያለን። እግዚአብሔርን በመስቀል ላይ እርቃኑን ተሰቅሎ ያየንበትን በዓል ነው እያከበርን ያለን። የእግዚአብሔር ቤተሰቦች እንዲያው በዚህ በ9 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሲኦልን ግርግዳ ያፈረሰበት ነው። የማንን ግርግዳ አልኳችሁ? በስንት ሰዓት? በ9 ሰዓት ላይ ማለት ነው። በ9 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ነፍሱን በገዛ ስልጣኑ ነፍሱን ከስጋው ከለየ በኋላ ጌታችን መድኃኒታችን ነፍሱን ከስጋው በገዛ ምን አልኳችሁ? በስልጣኑ የኔና የናንተ ነፍስ የምትለየው በማን ስልጣን ነው? በእግዚአብሔር ስልጣን ነው። እርሱ ደግሞ በገዛ ስልጣናችን ነፍሳችንን አናወጣም። በገዛ ስልጣናችን ነፍሳችንን ከስጋ አንለይም። እርሱ ግን በገዛ ስልጣኑ ነፍሱን ከስጋው ለይቶ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል ወረደ ይላል። ወዴት ወረደ? ምን ሊያደርግ? የጥሉን ግርግዳ ሊያፈርስ ማለት ነው። ምን ሊያደርግ? የሲኦልን ግርግዳ ሊያፈርስ፣ የዲያብሎስን ምሽግ የዲያብሎስን ማደሪያ ሊያስወግድ። ልብ በሉ፣ ነፍሳት በሲኦል ውስጥ አሉና የሲኦል ነፍሳት ያሉበትን ምሽግ፣ የታሰሩበትን እስር ቤት፣ የታጎሩበትን ምሽግ ሊያፈርስ፣ ሊያስወግድ፣ ሊደረምስ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ 9 ሰዓት ላይ ነፍሱን ከስጋው ከለየ በኋላ በአካለ ነፍስ ወደ ሲኦል ወረደ ይላል። ወዴት ወረደ? ወደ ሲኦል በሄደ ጊዜ ሲኦል ተንቀጠቀጠች፣ ሲኦል ፈራች። አው የሲኦል ያ የክፋት ግርግዳ፣ ያ ዲያብሎስ የገደገደው ግርግዳ፣ የጥላቻ ግርግዳ፣ የኃጢአት ግርግዳ፣ የተንኮል ግርግዳ ተደረመሰ፣ ፈረሰ ይላል። በዚህም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የጥሉን ግርግዳ ባፈረሰ ጊዜ አባታችን አዳም እንዲህ አለ፣ ተንሥኡ ለጸሎት አለ። ለምን ተነሱ አለ? ለጸሎት ተነሱ። አምላካችን ሊያድነን መጥቷል። አዳም ያችን 5500 ዘመን ይጠባበቅ ነበር። ያቺ ዛሬ የሞላች ያቺ በዕለተ ዓርብ በስቅለቱ ነው 5500 ዘመን የተጠናቀቀች። ያችን ቀን አባታችን አዳም ይናፍቃት ነበር። ያችን ቀን ይጓጓ ነበር። ልብ በሉ እግዚአብሔር ቤተሰቦች፣ ያችን ቀን ዕለተ ዓርብን ከስራት የሚፈታባት፣ ከእስር ቤት የሚወጣባት፣ ከሲኦል የሚወጣባት ናት ያቺ ቀን ማለት ነው። ያቺ ቀን ማናት? ዛሬ የምናከብራት በዓል ዕለተ ዓርብ ናት። ማናት አልኳችሁ? ዕለተ ዓርብ ናት።
በዚህ ጊዜ የሲኦል ግድግዳ በተደረመሰ ጊዜ የሲኦል ግድግዳ በተወገደ ጊዜ አባታችን አዳም አምላካችን ፈጣሪያችን ጌታችን ኢየሱስ ክርስቶስ ሊያወጣን ከሲኦል ከስራታችን ሊፈታን ወደ ገነት ሊያስገባን መጥቷልና ተንሥኡ ለጸሎት ሰላም ለኩልክሙ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ በሲኦል ነፍሳትን ሰላም ለምን አለ? ለኩልክሙ አቤቱ ይቅር በለን አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በ9 ሰዓት ነፍሳትን ከሲኦል አውጥቶ ወደ ገነት ያስገባበት 9 ሰዓት ማለት ነው። የመጀመሪያው ቅድስት ነፍሱ ከስጋው የተለየችበት ሰዓት ነው። 9 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሲኦል ወርዶ ሲኦል እንግዲህ ፈራች ይላል፣ ተንቀጠቀጠች ይላል፣ ተሸበረች ይላል። እሱ ማን ነው? ሲኦል ቦታው አይደለም የሚሸበረው፣ ልብ በሉ ዲያብሎስ ነው። እስከ ሰራዊቱ ድረስ ፈራ ተንቀጠቀጠ ይላል የእግዚአብሔር ቤት። በዚህም ጊዜ ነፍሳትን ከሲኦል ይዟቸው ወጣ። ክብርና ምስጋና ለእግዚአብሔር ይድረሰው። ዛሬ ነፍሳት ከሲኦል አሁን 9 ሰዓት ነፍሳት ከሲኦል የወጡበት እንደገናም ደግሞ ከስራታቸው የተፈቱበት እንደገና ወደ ገነት ምን ያሉበት የገቡበት ነው 9 ሰዓት የእግዚአብሔር ቤተሰቦች። ስለዚህ የጥሉን ግድግዳ ምን አለልን? አፈረሰልን። ማን? አምላካችን መድኃኒታችን ኢየሱስ ክርስቶስ በምኑ? በመስቀሉ። እንዲህ ይላል ሊቁ ወገብረ ሰላም በደበ መስቀሉ ለለ ውስተ ሰማይ ወለለ ውስተ ምድር ወዘታይተ ያለ ምድር። በመስቀሉ ሰላምን አደረገ ይላል። በመስቀሉ ምንን አደረገ? ሰውና መላእክት ታረቁ። ሰውና እግዚአብሔር ታረቁ። ሕዝብና አሕዛብ ታረቁ። ነፍስና ሥጋ ምን አሉ? ታረቁ ይላል። ስለዚህ የእግዚአብሔር ቤተሰቦች በመካከላችን የነበረውን የጥል ግድግዳ አስወገደልን ይላል። እንዲህ ይላል የእግዚአብሔር ቤተሰቦች ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ በምዕራፍ 2 ቁጥር 12 ላይ እንዲህ ይላል ቀድሞ ከእግዚአብሔር ርቀ እንዘ ቀዲሙ ይኮንክሙ ሕዝቦ ይእዜሰ ኮንክሙ ሕዝበ እግዚአብሔር አንትሙ። ቀድሞ ከእግዚአብሔር ርቀን ነበር አለ። ቀድሞ የእግዚአብሔር ወገኖች አልነበርንም አለ። ቀድሞ የእግዚአብሔር ልጆች አልነበርንም አለ። ዛሬ ግን የጥሉ ግድግዳ ሲፈርስ ወደ እግዚአብሔር ተጠጋን አለ። ከእግዚአብሔር ጋር አንድ ሆንን አለ። በእግዚአብሔር እቅፍ አለን አለ። አሁን ያለን በማን እቅፍ ነው? በማን እቅፍ ነው ያለን? የጥሉ ግድግዳ ሲፈርስ በእግዚአብሔር እቅፍ ሆን። የጥሉ ግድግዳ አሁን በእግዚአብሔር እቅፍ አለን አለ። አሁን በእግዚአብሔር እጅ አለን አለ። የሰው ልጅ ለ5500 ዘመን በዲያብሎስ እጅ ነበረ፣ በዲያብሎስ እጅ ነበር። ዛሬ ግን በማን እጅ ነው ያለን? በእግዚአብሔር እጅ ነው ያለን፣ የእግዚአብሔር ቤተሰብ። ስለዚህ 9 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠመሁ አለ። ምን አለ አልኳችሁ? ቅድም በግብረ ሕማም ሲነበብ እንደሰማችሁት ተጠመሁ አለ። ተጠመሁ አለ ጌታችን ለእኛ ሲል ተጠማ፣ ለእኛ ሲል ተራበ፣ ለእኛ ሲል ተራቆተ፣ ለእኛ ሲል እርቃኑን ምን አለ? ተሰቀለ። ለእኛ ሲል አይሁድ ተሳለቁበት፣ ተሳለቁበት። የእግዚአብሔር ቤተሰብ ልብ በሉ፣ ለእኛ ሲል ነው። በ9 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ፀሐይ ኢየሱስ ይላል ጮኸ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? በለበሰው ሥጋ ምን አለ? ጮኸ። በዚህ ጊዜ 9 ሰዓት ላይ ያ ጥንተ ጠላታችን ዲያብሎስ ይጠራጠር ነበርና ይህማ የሚጮህ ፍጡር ቢሆን ነው እንጂ ብሎ እየተጠራጠረ ዲያብሎስ 9 ሰዓት ላይ ቀረበ ይላል። ወደ ማን? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ። አንድ ምን ሲል ሰምቶት ነው የቀረበ? ተጠመው ሲል፣ ተጠመው ሲል። በለበሰው ሥጋ ተጠማ፣ በለበሰው ሥጋ ተራቆተ፣ ተራበ። ሁለተኛ አምላኬ አምላኬ ሲል፣ አምላኬ አምላኬ ሲል ቅድመ ተዋሕዶ ከተዋሕዶ በፊት ሥጋ አምላኬ አምላኬ ነበረ። ከምን በፊት አልኳችሁ? ከተዋሕዶ በፊት አምላኬ አምላኬ ነበር። ነቢየ እግዚአብሔር ዳዊት አምላኬ አምላኬ ብለዋል። ማይዜ ትመጻእ ብለዋል። መቼ ነው የምትመጣ ብለዋል። ስለዚህ አምላኬ አምላኬ ባለ ጊዜ
ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ባለ ጊዜ ዲያብሎስ ይሄማ ፍጡር ነው አምላኩን ይጠራል ብሎ ዲያብሎስ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ምን አለ? ቀረበ። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኪዬ አምላኪዬ ያለበት ምክንያቱ ፍጡር ሆኖ አይደለም፣ አምላክ ነው። ለምን አምላኪዬ አምላኪዬ አለ ከተባለ ቅድመ ተዋሕዶ አምላኪዬ አምላኪዬ ይል የነበረ ያ ይለምን የነበረ ሥጋን እንደ ተዋሃደ ለማጠየቅ ነው። ግልጽ ነው አይደለ? ቅድመ ተዋሕዶ ምን ሲል ነበር? አምላኩን ሲለምን የነበረውን ሥጋ ምን እንዳለ እንደ ተዋሃደ ለማጠየቅ ማለት ነው። ያንን ሥጋ እንደ ተዋሃደ ለማጠየቅ አንደኛው ይሄ ነው። ሁለተኛው የእግዚአብሔር ቤተሰቦች ለአጽድቆተ ትስብእት ሥጋን እንደለበሰ ሥጋ አምላኩን ማመስገን አለበት፣ አምላኩን መጥራት አለበት፣ ወደ አምላኩ መጮህ አለበት። ስለዚህ ለአጽድቆተ ምንድን ትስብእት ብለው ተርጉመዋል። የመጨረሻው ግን ለአቅርቦተ ሰይጣን ነው ይላሉ ሊቃውንቱ። ለምን አልኳችሁ? ለአቅርቦተ ምንድን ሰይጣን እንዲቀርበው ወደ ማን? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ እንዲቀርብ። ለምን? የሚያዝ ነውና። ለምን? ሰይጣን የሚገረፍ ነውና። በዛሬው ዕለት ሰይጣን በዛሬው ዕለት ምን የሚል ነው? የሚገረፍ ነው፣ የሚያዝ ነውና፣ የሚለፈልፍ ነውና ሰይጣን ማለት ነው። ለአቅርቦተ ሰይጣን ይላሉ ሊቃውንት በትርጓሜያቸው። በዚህም ጊዜ አምላኬ አምላኬ ሲል ሰይጣን ይሄማ እንዴ አምላኩን ይጠራል ፍጡር ቢሆን ነው እንጂ አምላኩን የሚጠራ ብሎ ሰይጣን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ምን አለ? ቀረበ። በቀረበ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በመቅድመ ወንጌል በአራቱ ነፋሳት አውታር እንደ ብራና ወጥሮ ያዘው ይላል። ማንን? ሰይጣንን በአራቱ ነፋሳት አውታር ወጥሮ ያዘው። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። በምን? በነፋሳት እንደ ብራና ተቃቃ፣ እንደ ብራና ተወጠረ። ማን? ሰይጣን። በዚህ ጊዜ በእሳት አለንጋ በእሳት ሳንጀር ሰይጣን ምን ጀመረ? ይገረፍ ጀመረ። ሲገረፍ ሰይጣን ምን አለ? ይሄ ትምህርተ ሕዋት የምንለው ሥጋ ለቢሶ ዘሙአኒ አለ። ሥጋ ለብሶ እኔን ያሸነፈኝ ማነው አለ ሰይጣን። ማነው እሱ? ሥጋ ለብሶ እኔን ያሸነፈኝ ድል ያደረገ እነ አብርሃም ያላሸነፉኝ፣ እነ ኢዮብ ያላሸነፉኝ፣ እነ ዳዊት ነቢያት፣ አበይት ነቢያት፣ ደቂቅ ነቢያት ያላሸነፉኝ ዛሬ ሥጋ ለብሶ በመስቀል ላይ ሆኖ እኔን ድል ያደረገኝ እኔን ያሸነፈኝ እርሱ ማነው? ሥጋ ለብሶ ዘሙአኒ ይህ ሥጋ ለብሶ ያሸነፈኝ ማነው አለ ሰይጣን። አምላኩን አወቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ የባሕርይ አምላክ እንደሆነ በዛሬ ዕለት ሰይጣን አወቀ። ሰይጣን ተረዳ። በዚያ በነፋስ አውታር ላይ ተወጥሮ እንደ ብራና ተቃቅቶ እንዳለ ሰይጣን እንዲህ ብሎ ተናገረ። ምን አለ? ሰማዩ ያንተ ነው እንዳልክስ አለ። ምድሩ እንዳልክስ ያንተ ነው። እስካሁን ላጠፋው ጥፋት አለ ሰይጣን እስካሁን ለፈተንኩ ፈተና በገዳመ ቆሮንቶስ ለፈተንኩ እስካሁን በአይሁድ አድሬ ላስገረብኩ ላሰቀልኩ ካሳ የምከፍል ካሳ የለኝም እንጂ ደቂቀ አዳምም ያንተ ናቸው፣ ሰማዩም ያንተ ነው፣ ምድሩም ያንተ ነው፣ መላእክትም ያንተ ናቸው፣ ገነትም ያንተ ናት፣ መንግሥተ ሰማያትም ያንተ ናት። ምንም የሰጠ ነገር አለ አለ ሰይጣን። አያቻለም አወቀ። አዎ ኢየሱስ ክርስቶስ የባሕርይ አምላክ እንደሆነ ምን አለ? አወቀ። እስከ ዕለተ ዓርብ ድረስ የእግዚአብሔር ቤተሰቦች የሥጋን ሥራ አንድ ጊዜ ሲሰራ የመለኮትን ሥራ አንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰራ ሰይጣን ይጠራጠር ነበረ። አንድ ጊዜ ክርስቶስ የምንን ሥራ ይሰራል? የሥጋን ሥራን ይሰራል። ተራብኩ ሲል እንደገና ደግሞ ዕውሩን ሲያበራ፣ ለምጹን ሲያነጻ፣ ሙቱን ሲያስነሳ የመለኮትን ሥራ ሲሰራ ሰይጣን ምን ይላል? ይርቃል። ይሄም አምላክ ነው ብሎ ይርቃል። በባሕር ላይ ሲራመድ ሲያይ ይሄም አምላክ ነው ብሎ ይርቃል። እንደገና ደግሞ
ሲራብ ሲያዩ፣ ሲጠማ ሲያዩ ደግሞ ሰይጣን ምን ይላል? ወደ ክርስቶስ ይቀርባል። ዛሬ ግን የባሕርይ አምላክ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ አውቆ ተረድቶ ማለት ነው፣ አውቆ ተረድቶ አምኖ ሰይጣን አፍሮ ምን ያለበት ነው? የተመለሰበት ነው። የእግዚአብሔር ቤተሰቦች እንዲህ ይላል ሐዋርያው ቅዱስ ጳውሎስ በዚህ በቆላስይስ መልእክቱ በምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ ወደምሰሰ ለነ መጽሐፈ ዕዳነ። እንግዲህ ይሄ 9 ሰዓት የዕዳ ደብዳቤያችንም የተፋቀበት ነው። ሁለተኛው አንደኛው የሲኦል ግድግዳ ምን ያለበት? የፈረሰበት። ሁለተኛ ነፍሳት ከእስራታቸው ምን ያሉበት? የተፈቱበት። ሶስተኛው የዕዳ ደብዳቤያችን ምን ያለበት? የተፋቀበት ነው። የዕዳ ደብዳቤያችን ወደምሰሰ ለነ መጽሐፈ ዕዳነ ይላል ወአይተቶ እማይከልነ። የዕዳ ደብዳቤያችንን ደመሰሰልን፣ ከኛ ላይም ሰይጣንን አስወገደው። ወቀነወ በመስቀሉ፣ በመስቀሉ ቸነከረው። በዛሬው ዕለት በመስቀሉ የተቸነከረ ክርስቶስ አይደለም። በመስቀሉ የተቸነከረ ክርስቶስ አይደለም። በመስቀሉ በዛሬው ዕለት የተቸነከረ በመስቀሉ ላይ በዛሬው ዕለት የተገረፈ ማን ነው ካል ዲያብሎስ ነው። ማን ነው አልኳችሁ? ዲያብሎስ ነው። በመስቀሉ ወቀነወ በመስቀሉ ይላል። ይኸው በመስቀሉ ምን አለው? ቸነከረው ይላል። በመስቀሉ ዲያብሎስን የተቸነከረ ዲያብሎስ ነው በዛሬው ዕለት የተወገደ። የእግዚአብሔር ቤተሰብ ወቀነወ በመስቀሉ ይላል። እንግዲህ የዕዳ ደብዳቤ ነበረብን። የምን ደብዳቤ ነበረብን አልኳችሁ? የአባታችን የአዳም ዕዳ በእኛ ላይ ነበረ። አባት ዕዳ ሳይከፍል ቢሞት ልጅ ይከፍላል አይደል እንዴ? አዎ፣ አባት ዕዳውን ባይከፍል ምን ይላል? ይታሰራል። ካልከፈልም ልጅ እንትን ካላለ ልጅ ምን ካለ? ዕዳውን ካልከፈለ። ያ ዕዳ ደግሞ አዳም ሊከፍለው የማይችለው ዕዳ ነው። ያን ዕዳ ማለት ነው። ያን ዕዳ እንኳ አዳም ሊከፍል ሞክሮ ነበር። አዳም ጾሟል፣ ጸልዮአል። ያን ዕዳ ግን ሊከፍለው አልቻለም። ያን ዕዳ የከፈለልን ለሁላችን ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። መቼ? በዛሬው ዕለት በዕለተ ስቅለቱ፣ በበዓለ ስቅለቱ ክርስቶስ በቀራንዮ ላይ በተሰቀለ ጊዜ የእግዚአብሔር ቤተሰብ። ስለዚህ የዕዳ ደብዳቤ ነበረን በእኔና በእናንተ ላይ። እንግዲህ ይህን በአጭር ለማየት ማለት ነው። ይሄ የዕዳ ደብዳቤ አዳምና ሔዋን ስንል እኔና እናንተ ነን። እያንዳንዳችን ዕዳ አለብን። የለብንም? እያንዳንዳችን የኃጢአት ዕዳ አለብን። የንስሐ ዕዳ ሊኖር ይችላል። እያንዳንዳችን ኃጢአት አለብን። ስለዚህ የእግዚአብሔር ቤተሰቦች የአዳምና የሔዋን ምን ነበረ? ዕዳ ነበረ። ይሄ ዕዳ ዲያብሎስ አዳምና ሔዋን ከገነት ከተባረሩ ከወጡ በኋላ እንዲህ ያላቸው ዲያብሎስ እኛ ያንተ ባሪያዎች ነን፣ ያንተ ታዛዦች ነን፣ ያንተ ልጆች ነን ብላችሁ ጽፋችሁ ደብዳቤ ስማችሁን ጽፋችሁ ፈርማችሁ ከሰጣችሁኝ አገዛዝ አቀልላችኋለሁ አላቸው። አዳምና ሔዋን አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ምንድናት? ባሪያ ናት ብለው ጽፈው ሰጡት። ዲያብሎስ ይህንን አንዱን በዮርዳኖስ አንዱን በሲኦል ቀብሮት ነበረ። በዮርዳኖስ የቀበረውን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ በተጠመቀ ጊዜ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። በተጠመቀ ጊዜ በዮርዳኖስ የተጠመቀበትም አንደኛው ምክንያት ይሄ ነው። በሲኦል የተቀበረውን ደግሞ በዛሬው ዕለት በአካለ ነፍስ ወርዶ ወደ ሲኦል የዲያብሎስ ተገዥዎች ናቸው፣ የዲያብሎስ ባሪያዎች ናቸው የሚል የዕዳ ደብዳቤ በእኔና በእናንተ ላይ ነበረ። እሱን በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ደመሰሰልን፣ አስወገደልን። ሶርያዊ ቅዱስ ኤፍሬም በሰኞ ውዳሴ ማርያም ላይ ይሄ ሲተረጉም እንዲህ ይላል፣ ወነሰተ ምክሮ ለጸላይ የዲያብሎስ ምክሩን አፈረሰበት፣